ሌሎች አሁን የሚሄድባቸው ሀገሮችን በጣም አሪፎች ናቸው። ግን ሁል ጊዜ ይሄ የከለር የበላይነቱ አይለቅም። እኔ ዱባይ ነው የወደድኩትኝ። ምንድነው በቃ ይህ ዘረኝነት ያለ አይመስለኝም። አልኖርኩበትም፣ በመኖር ነው የሚታወቀው። ግን አንዳንድ ከተማ ላይ ስትሄዱ ኢሮፕ ውስጥ ዳይሬክት ያስታውቃል። በቃ የፈለገ ከነሱ እኩል ከፍል ብትከፍሉም ከነሱ እኩልም ብትረግጡት መሬቱን የሚሰጣችሁ አስተያየት መልእክት ምናምን ይደብራል በጣም። እና ዱባይ ግን ይሄ ነገር ያለ አይመስለኝም። በተለይ ይሄ ዘረኝነቱ ያለ አይመስለኝም። አይዶን ነው አላየሁትም። ይሄ እንደዚህ ቀድሜ ለመናገርም ትንሽ ይከብደኛል። እዚህ ግን እስቲል አለ። የትም ቦታ ብትሄዱ የትም ቦታ በቃ ባይናገሩትም ባያወሩትም የሆነ የሚያሳዩት ነገር አለ ኢሮፕ ውስጥ ማለት ነው። እና ያ ነገር ደግሞ ካልተለወጠ ሁሉም ዱባይ አለ ዱባይ ዘረኝነት እኔ ይመስለኛል። ለምን የማይሆነው ዱባይ ኳታር እመጣለሁ ሀይባ ጋር አሁን ቡሉ እንዲሰማሽ ያረብሽ ምንድን ነው? እሺ ያ ቴክ ዩር ታይም። ሶስናይ ደከመኝ መቀባት አስር እሱ ነው። ምሳሌ ጋብዝሽ የት ነሽ? ቴንክ ሶ ማች ማማዬ። ለራሴ ወፍር ያለው 1-2 ኪሎ አልጨመርኩም፣ ግን በመድኃኒዓለም በተቻለ አቅም የትም እንትን ላይ ህግን አክብሮ መኖሩ ትልቅ ነገር ነው። I don't like spaghetti. Sushi እንደ ጉድ በላ። አይሰይ ሀይ ነስብዬ አልኩኝ እኮ ሀይ ጂጂ ከለር ሻባ ቲንክ ሶ ማች መንበረዬ ጎበዝ። እንዴት ነው የምታነሳኝ? አያነሱም። እንደዚህ አይነት ቦታ ስትሆኝ አያነሱም። ማናቸውም አያነሱም። የሚያነሱሽ ስትወድቂ ደህና ከፍ ብለሽ ሲያዩሽ ይፈራሉ። ስላንቺ አያነሱም። ምክንያቱም ቁጭት አለባቸው። ስትሰው ስላንቺ የሚያወራው ስትደክሚ ነው። ቲንክ ሶ ማች አላብት እንዴት እንደወደድኩት ግን ይጠፋል። የሚያናድደው ነገር ወዲያውኑ ይጠፋል። ፓውሬ
ሳቄን ሳቅሽ ነው ወዳለ አይ ነው ያ እኔ እኮ አንዳንድ ግርም ይለኛል። ዝም ብዬ አሁን እንደዚህ አስበውና እኛ እኮ እግዚአብሔር የፈጠረን ምክንያት አሉ። ያልተፈጠርንበት ቦታ ላይ የምንሄደው ያው ከችግር አንጻር ነው ነው። እኔ ዘር ማንዘሬ ተወልጄ ያደግኩበት ሙቀት ያለበት አካባቢ ላይ ኢትዮጵያ ነው። መኖር ካለብኝ ኢትዮጵያ ላይ ነው እና ችግር ባይሆን ይውላችሁ ካልቸራችሁን፣ አካባቢያችሁን፣ ታሪካችሁን ጥላችሁ መሄድ በቃ ትለዋወጣላችሁ። ከለራችሁ ይለወጣል፣ አመለካከታችሁ ይለወጣል፣ ሁሉ ነገራችሁ ይለወጣል ነው እና ረነሲ ባህር ነው ፍሌተር እንዴት አሁን እኔ እዛ ሲሄድ በእግዚአብሔርን ገላይ ሳይ አንዳንድ ጊዜ ይሄ ግድግዳ ነው የሚመስለው። በቃ ከለርሉስ በቃ ከዛ ላይ ሜካፕ እናደርጋለን። ከዛ ላይ ይሄንን እንትን ፊሊተር እንጨምርበታለን። በቃ ሁሉ ነገራችንን እንለውጠው እና ደግሞ ከፍለን ነው የምንለውጠው። ከፍለን ዋይ ኦኬ የሌለው እኔ ግን ቆንጆ ከለር አለኝ። አይስወር በጣም የሚያምር ከለር እኮ ነው። ኢትዮጵያ ማያለው እኮ በኢየሱስ እኔ ከለሯ ወይ ከለርሽ እኮ ነበር ባል። አሁን ግን ነጫጩ ባል አመዳም ግራጫ ስንት አመት በሙሉ ፊናሊ አንደርስታንዲንግ ኦፍ ኮርስ እኔ ከበፊትም እናገራለሁ። እኔ እኮ አሁን ነው ፊሊተር ካላረጋ ሳይደረግ ሲቀር ጊፍት ስለማትሰጡ ለገንዘብ ብለን ነው እንጂ እዚህ ላይ እኔ ጂጂ ሜካፕ የራሱ የራሴን ከለር ነው የምቀባው። አረ ላቭ ማይ ከለር አሪ ኦኬ። እኔ ማንም ያውቀኛል ራሱ በራሴ በናቹራል ስለመጣ አይደለም የምትሳደቡት የነበረው ድሮ። ምን ትመስላለች ደግሞ ከኔ የበለጠ ደግሞ በራሱ የሚመጣለን እንዴ? ሪታዬ ንገሪያቸው እስኪ። እኔ ከለር መለወጥ አልወድም። ምናልባት ማሳመር እንዲኩል መኳል ምናምን ፊሊተር ካላረግን ጊፍት የለም። እንደ ቻይና እንደምትወጡ እንዲ አሳነሰን እንዲያርገን ካልመጣን ጊፍት አትሰጡን። ጋይስ እዚህ እንትን ላይ ሬስቶራንት ላይ ካሜራ እኮ ይከለከላል። ድሮም በከለሯ ነው የምናውቃት። ንገሪልኝ እስኪ። ይሳደባሉ እኮ ፀጉርሽን አንጨባሪሽ ፍሪዝ አድርገሽ ስትመጪ ይሳደባሉ። ይህንን እንደዚህ የፈረንጅ ጭራ አድርገን ስንመጣ ግን ዋው ቤቱ ፉል እኔ ሉና እርሱ ቤቱ ምን እናድርግ እንጂ ከእናንተ ሰው ሲለይ እኮ ውልቅ እኮ ነው የሚደረግ። ትንሽ በረዳልኝ ጀርባዬ ተቃጥዬ ነበር። ዛ በሉ እኔ ጂጂ ቴንክ ዩ ሰማች። እንደዚህ የምቃጠልበት ምንም ምክንያት የለኝም። እናንተ ችግር አለባችሁ። ችግራችሁ ምንድን ነው? ጊፍት አትሰጡ። ቁጭ ብሎ ጊፍተሩ በሙሉ የት እንደሄደ አናውቅም። እነሱን ስንጠብቅ ጊዜያችንን አንጨርስም። አንተ የማርያም ልጅ እሰጥሻለሁ የማሳጅ አላልክም ነበር? አንተ የማርያም ልጅ ግን ለምን ስምን ግን አትቀይርም? እኔ ዳ አፍቃሪ እኔ አልወድም ሄዳ አፍቃሪ። ሌብል አንድ ሆነ አፈቅርሻለሁ አይሰራም። ሌብልን አስተካክል መጀመሪያ። እኔ ላይ ሌብል ስራ መጀመሪያ። ለምን አትዝናኝም? ዴቭ ከምትገቢ ሂድና ሚስትን ምከራት። እንደዛ ብለ ስሜ ነው እግዚአብሔር ነው የማርያም ውሃ የማርያም ታዲያ እንዴት አድርጌ ልስደብክ? ችግር እኮ ነበር እንዳነሰድብሽ ወይ እንዳነሰድ ደግሞ የማርያም ነው። ታዲያ እንዴት እንሳደብ? ችግር እኮ ሊፈጠርብን። እንዴት አድርገን እንተች? እንዴት አድርገን እንሳደብ? እንዴት አድርገን አንቺ ለምነሽ መብላት አቅቶሽ የሆነ ጋ ቁጭ ብለሻ አብለሻል። እኔ ግን ለምኜብሽ እየተዝናናሁ ነው። ዋት ዩ ቲንክ? ምን አገባሽ ስለ ልጆቹ? አንቺ ስለ እናትሽ ስለ ቤተሰብሽ ጠይቀናል። ስለ ቤተሰቦች ስለ እናትሽ ስለ አባትሽ ጠይቀናል
አልጠይቅም። ምን አገባሽ? የማያገባሽ ነገር ውስጥ አትግቢ። ጂጂ አዋሳዎችን እንወድሻለን። ምን ያደርጋል? ባዶ ፍቅር ምን ያደርጋል? የኔ ወንድም አትወደኝም? ዝም ብለህ ተቸግረን ዝም ለምትጽፈው እንወድሻለን እንወድሻለን። አይ ዶንት ፊል ሴፍ። ሰዎች ወድሻል ሲሉ አይመቸኝም። ውሸቴን ነው። እኔ አዋሳዎችን እወዳቸዋለሁ። አይ ላቭ ዩ ጋይስ። አንተ ሰውዬ እስቲ ጋላሪ ሙላ። ምንድን ነው ግን እየመሰልሽ ያለሽው? ብላክ ጎልድ ነው ቸኮሌት 64 አይስዌር ጋላሪ ሙላለኝ። ቲንክ ሶ ማች። ግሪክ ነው ያለሽው? አዎ። ድንገተኛ አደጋ ይድረስብሽ። ለምን ማማዬ? ለምን ድንገተኛ ፕላን በጥቅሞ ቻርጅ በቃ አለቀ። ቻርጅ ብሽ ቡልሽት ሲጠላ። ለምን ድንገተኛ አደጋ ግን? ዋይ ለምን ማማዬ? ለምን ድንገተኛ አደጋ? ለምን አልሽ እንደዛ? አረ ኦኬ ክሪታ ግሪክ ለምን ድንገተኛ ፕላን ብታረጊ? ለምን አባቱ ድንገተኛ ፕላን አርግና ይድረስብኝ?